ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ሆናችሁ መማር የምትፈልጉ ጀምሩ። ሀገር ውስጥ ያላችሁ በውስጥ መስመር ደውላችሁ መማር ትችላላችሁ። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው እዩ። ዛሬ ይዤላችሁ የመጣው የአማርኛ ፊደላት መን መነሻ በማድረግ ባለ 3 ሆሄ ቃላት ምስረታ ይዤላችሁ መጥቻለሁ። በተረጋጋ መልኩ አነብላችኋለሁ። ከኔ ጋር ቆዩ። እሺ እንጀምር። እኔ ሳነብላችሁ እናንተ ደብተርና እስክሪብቶ ይዛችሁ ተከታተሉኝ። የመጀመሪያችን ይኸው መናት የመ ቤተሰቦች እነዚህ መጀመሪያ ያሉት የመ ቤተሰቦች ናቸው። እነዚህ መነሻ በማድረግ እናያለን ማለት ነው። መረጃ መረጃ ይላል ማለት ነው። መቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ፣ ጀቤት የአራተኛ ድምጽ በአንድ ላይ መረጃ የሚል ይሰጠናል ማለት ነው። ቀጣያችን መሬት ይላል ማለት ነው። መቤት የመጀመሪያዋ፣ ረቤት የአምስተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ መሬት ይላል ማለት ነው። መሬት። ቀጣይ ብት የመጀመሪያ፣ በቤት የስድስተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ መብት የሚል ይሰጠናል ማለት ነው። መነሻ በማድረግ መረጃ፣ መሬት፣ መብት። እሺ ቀጣያችን ሙቀት ሁለተኛዋ ድምጽ፣ ቀቤት የመጀመሪያዋ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ ሙቀት። ቀጣይ ሙስና የሁለተኛ፣ ሰቤት ስድስተኛ፣ ነቤት የአራተኛ ድምጽ በአንድ ላይ ሙስና ይላል ማለት ነው። ቀጣይ ሙዚቃ ሁለተኛ ድምጽ፣ ሶስተኛ ድምጽ፣ ቀቤት የአራተኛ ድምጽ በአንድ ላይ ሙዚቃ ይላል ማለት ነው። ሙን መነሻ በማድረግ ሙቀት፣ ሙስና፣ ሙዚቃ። ቀጣይ የሶስተኛዋ ድምጽ ሚዛን መቤት የሶስተኛዋ ድምጽ፣ ዘቤት የአራተኛዋ ድምጽ፣ ነቤት የስድስተኛዋ ድምጽ በአንድ ላይ ሚዛን ይላል ማለት ነው። ቀጣይ ሚዲያ መቤት የሶስተኛዋ ድምጽ፣ ደቤት የሶስተኛዋ ድምጽ፣ የቤት የአራተኛዋ ድምጽ በአንድ ላይ ሚዲያ ይላል ማለት ነው። ቀጣይ ሚሰራ መቤት የሶስተኛዋ ድምጽ፣ ሰቤት የመጀመሪያዋ ድምጽ፣ ረቤት የአራተኛዋ ድምጽ ሚሰራ ይላል ማለት ነው። ሚን መነሻ በማድረግ ሚዛን፣ ሚዲያ፣ ሚሰራ። እሺ ቀጣይ አራተኛዋን ድምጽ መነሻ በማድረግ ማሰብ ይላል ማለት ነው። መቤት የአራተኛዋ ድምጽ፣ ሰቤት የመጀመሪያዋ ድምጽ፣ በቤት የስድስተኛዋ ድምጽ በአንድ ላይ ማሰብ የሚል ይሰጠናል። ቀጣይ ማወቅ መቤት የአራተኛዋ ድምጽ፣ ወቤት የመጀመሪያዋ ድምጽ፣ ቀቤት የስድስተኛው ማወቅ በአንድ ላይ ማወቅ። ቀጣይ ማየት እንግዲህ መቤት የአራተኛዋ፣ የቤት የመጀመሪያዋ፣ ተቤት የስድስተኛዋ ማየት። ማን መነሻ በማድረግ ማሰብ፣ ማወቅ፣ ማየት። ቀጣይ ሜዳ
ሜዳ ሜ መቤት የአምስተኛዋ ድምፅ ዳ ደቤት የአራተኛዋ ድምፅ በአንድ ላይ ሜዳ ሜዳ። ቀጣይ ሜሪ ሜሪ ይላል ማለት ነው። እንግዲህ ሜ አምስተኛዋ ድምፅ ናት። ሪ ረቤት የሶስተኛዋ መሪ ይላል ማለት ነው። ቀጣያችን ሜሮን ሜሮን እንግዲህ ሜ መቤት የአምስተኛዋ ድምፅ ሮ ሰባተኛዋ ድምፅ ን ነቤት የስድስተኛዋ በአንድ ላይ ሜሮን ይላል ማለት ነው። ሜን መነሻ በማድረግ ሜዳ ሜሪ ሜሮን። ወደ ቀጣያችን ስንሄድ ስድስተኛዋ ድምፅ ምክር ምክር እንግዲህ ም መቤት የስድስተኛዋ ድምፅ ክ ከቤት የስድስተኛዋ ር ረቤት የስድስተኛዋ ምክር የሚል ይሰጠናል። ምግብ ይላል ቀጣይ ምግብ ም መቤት የስድስተኛዋ ድምፅ ግ ገቤት የስድስተኛዋ ብ በቤት የስድስተኛ ሁሉም የስድስተኛ ድምጾች ምግብ የሚል ይሰጠናል። ቀጣይ ምርጫ ምርጫ ም መቤት የስድስተኛዋ ር ረቤት የስድስተኛዋ ጫ ጨቤት የአራተኛዋ ምርጫ ምርጫ ምን መነሻ በማድረግ ምክር ምግብ ምርጫ። መጨረሻችን ሰባተኛዋ ድምፅ ሞገስ ሞገስ ይላል ማለት ነው። ሞ መቤት ሰባተኛዋ ገ ገቤት የመጀመሪያዋ ድምፅ ስ ሰቤት የስድስተኛዋ በአንድ ላይ ሞገስ ይላል ማለት። ቀጣይ ሞዴል ሞዴል ሞ መቤት ሰባተኛዋ ዴ ደቤት የአምስተኛዋ ድምፅ ል ለቤት የስድስተኛዋ በአንድ ላይ ሞዴል ሞዴል። ቀጣይ ሞራል ሞራል ሞ መቤት ሰባተኛዋ ራ ረቤት አራተኛዋ ድምፅ ል ለቤት የስድስተኛዋ ድምፅ አንድ ላይ ሞራል ሞራል ይላል ማለት ነው። እንግዲህ የዛሬ አማርኛ ፊደላት ባለ 3 ፊደል ቃላት መን ቤተሰቦች መነሻ በማድረግ አይተናል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።